እክል በዘውእቱ ክርስቶስ አካሃበኒ በክርስቶስ ሁሉን እችላለሁ። በቅድሚያ በተገኘንበት ተገኝተው የሚባርኩን፣ የሚመክሩን፣ የሚገስጹን አባታችን እኛ የምንወዳቸው እሳቸው የሚወዱን ብፁዕ አባታችን ብፁዕ አቡነ ይስሐቅ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የወላይታ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል የተከበሩ አባታችን ክቡር መልአከ ሰላም ቀሲስ ቦክቻ ይርጋ የሀገረ ስብከታችን ዋና ስራ አስኪያጅ የተከበሩ አባታችን ቆሞስ አባ ወልደ ቆሞስ መልአከ ገነት አባ ወልደ ገብርኤል የዚህ ታላቅ ደብር አስተዳዳሪ፣ ቅድም በፕሮግራም መሪው ስማችሁ የተጠራ የቤተ ክርስቲያን የሥራ ኃላፊዎች፣ በዚህ ቦታ የተገኛችሁ ሁላችሁም የእግዚአብሔር ቤተሰቦች፣ አባቶች፣ እናቶች እስከ ሞት ድረስ በወደደን ባፈቀረን በኃያሉ በልዑል እግዚአብሔር ፍጹም ሰላምታ እንደምን አደራችሁ? እንደምን አደራችሁ? ኧረ ድምፅ የለም፣ ያደረ ሰው የለም። እንደምን አደራችሁ? እስካሁን ድረስ እስካሁኑ ሰዓት ድረስ የጠበቀን የአባቶቻችን አምላክ የእኛም አምላክ አባታችን እግዚአብሔር ስለሆነው ነገር ሁሉ ስሙ ከምድር ዳርቻ እስከ ጽርሐ አርያም የተባረከ የተመሰገነ ይሁን። እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ስሟ የተመሰገነ ይሁን። እግዚአብሔርን መስለው የኖሩ እግዚአብሔርን ያስደሰቱ እግዚአብሔር ክብር የሰጣቸው እኛን በአማላጅነታቸው የሚረዱን የሚያግዙን አባቶቻችን በእሳት በሰንሰለት በግርፋት ያለፉ ቅዱሳን አባቶቻችን እግዚአብሔር አክብሯቸዋልና ስማቸው የተባረከ የተመሰገነ ይሁን። እግዚአብሔር ቢወድና እግዚአብሔር ቢፈቅድ ለትንሽ ደቂቃ ያህል እንማማራለን። የትምህርታችን መነሻ የሚሆነን ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ የሚል ይሆናል። እስኪ ሁላችሁም በሉት፣ ኃይልን በሚሰጠኝ። ብዙ ሰው አለ፣ አንደበት ያለው ሰው ሁሉ እግዚአብሔር ናችሁ። ይህንን ቃል በሉት፣ ኃይልን በሚሰጠኝ በሉ እስኪ፣ በክርስቶስ ሁሉን እችላለሁ። ኃይልን በሚሰጠኝ በክርስቶስ ሁሉን ምን እላለሁ? እችላለሁ ይላል ቅዱስ ጳውሎስ። ቅዱስ ጳውሎስ ይህንን መልእክት ይህንን ሐሳብ የተናገረው በፊልጵስዩስ መልእክቱ ምዕራፍ 4 ከቁጥር 13 ላይ የተናገረው ሐሳብ ነው። ቅዱስ ጳውሎስ ይህንን መልእክት የላከው ለፊልጵስዩስ ሰዎች ነው። ለፊልጵስዩስ ክርስቲያኖች ይህንን መልእክት የላከበት ምክንያት አለው። ቅዱስ ጳውሎስ መልእክቱን የጻፈው ማረሚያ ቤት ውስጥ ሆኖ ነው። ስለ ክርስቶስ እየተሰቃየ፣ ስለ ክርስቶስ ተሰዶ፣ ስለ ክርስቶስ መከራ እየተቀበለ ምግብ እንኳን የሚያቀብለው አጥቶ እየተሰቃየ በነበረበት በዚያ ወቅት፣ አሰቃቂ መከራ እየተቀበለ በነበረበት በዛ ወቅት ደግሞ የክርስቲያኖች መጥፋት ያሳስበው ስለነበረ፣ ሳይሾሙ የሚያስተምሩ ሰዎች ስለነበሩ፣ ሳይሾሙ ክህነትን እንሾማለን የሚሉ፣ ሳይማሩ ደግሞ እናስተምራለን የሚሉ፣ ስርዓት ሳያውቁ ስርዓት እናሳውቃለን የሚሉ ሰዎች ስለነበሩ፣ ስለዚህ የፊልጵስዩስ ክርስቲያኖች በእንደዚህ አይነት ሰዎች እንዳይታለሉ፣ የእግዚአብሔር የሆኑ ሰዎችን እንዲከተሉ፣ ከእግዚአብሔር ሕግ እንዳይወጡ በማረሚያ ቤት ሆኖ ነው ይህን ደብዳቤ ይህንን መልእክት የጻፈላቸው። ይሄ መልእክት አብዛኛው ክፍሉ ስትመለከቱት የደስታ መልእክት ነው። የምን መልእክት ነው? የደስታ መልእክት። በእግዚአብሔር ደስ እንደተሰኘና ሁሉንም ነገር በእግዚአብሔር እንደሚያልፈው እኔ በጌታ ደስ ብሎኛልና ደስ ይበላችሁ እያለ ይጽፋል። የት ውስጥ ሆኖ ነው ግን የጻፈው? ማረሚያ ቤት ውስጥ ሆኖ ነው ቅዱስ ጳውሎስ ይህንን የጻፈው። ቤተ መንግስት ሆኖ አይደለም የጻፈው። ሰው ቤተ መንግስት ሆኖ እንኳን የሚያስተላልፈው መልእክት አገር ያፈርሳል፣ ሰዎችን ያሳዝናል አይደለም? ደስታን የማንሰማበት እኮ አጋጣሚ አለ። በዓለም ላይ እኮ ባለስልጣናቱ ቤተ መንግስት ላይ ሆነው የሚሰጡት መግለጫ እኮ እጅግ ዜጎችን እኮ የሚያስፈራ ነገር እኮ ነው። ቅዱስ ጳውሎስ ግን ማረሚያ ቤት ውስጥ ሆኖ የጻፈው መልእክት
እስካሁን ድረስ 2000 ዘመናትን ተሻግሮ እኛን እስካሁን ድረስ ያጽናናል፣ እኛን ያበረታል። ቅዱስ ጳውሎስ በዚያ ወቅት መከራ እየተቀበለ የነበረበት ወቅት ነው። ቅድም እንዳልኳችሁ እንግልት የደረሰበት ሰዓት ነው። ያ ወቅት እጅግ አስፈሪ የተባለ በክርስቲያኖች ላይ ግፍና መከራ ይደርስ የነበረበት ወቅት ነው እና በዚህ ወቅት ቅዱስ ጳውሎስ የራሱንም ጉዳይ በተመለከተ አንስቶ ለእኔ መታሰር እናንተ ትጨነቃላችሁ፣ ትጠበባላችሁ፣ ብዙ ነገር ትሆናላችሁ፣ ግን እኔ ኃይልን በሚሰጠኝ በክርስቶስ ሁሉን ምን እላለሁ አለ እችላለሁ አለ። ተመልከቱ፣ ከላይ ጀምሮ ከፍ ብሎ ስንመጣ ምን ይላል መሰላችሁ? ሁሉን ነገርን ያውቀዋለሁ አለ። ረሃቡንም አውቀዋለሁ አለ። ጽሙንም አውቀዋለሁ አለ። ወተፈስሖ መደሰትንም ምን ያውቀዋለሁ አለ። መታሰርንም ምን ያውቀዋለሁ፣ መንገላታትንም ምን ያውቀዋለሁ፣ መሰቃየትንም አውቀዋለሁ፣ መሰደድንም አውቀዋለሁ፣ የተለያዩ ዓለም ላይ ያሉ ግፎችን ሁሉ አውቃቸዋለሁ። ነገር ግን እነዚህን ሁሉ ኃይል በሚሰጠኝ በማን አልፈዋለሁ? በክርስቶስ አልፈዋለሁ አለ ቅዱስ ጳውሎስ። ተመልከቱ፣ ሁሉንም ነገር የሚያሳልፈን ማን ነው? እግዚአብሔር ነው። ሁሉንም ነገር የምናልፈው በእግዚአብሔር ኃይል ነው። ሁሉንም ነገር የምንታገሰው በእግዚአብሔር ኃይል ነው። እግዚአብሔር ትናንትናን ባያሳልፍ ኑሮ እኮ ከባድ ነው አይደለ? ትናንትና በሐዘን ውስጥ የነበረ ሰው ሊኖር ይችላል። ያንን ጊዜ ያሳለፈው እግዚአብሔር ነው። እግዚአብሔር ሲያስችል ያውቅበታል አይደለ? ሰው እናቱን ቀብሮ እኮ የሚችለው በእግዚአብሔር ኃይል እኮ ነው። ይመንም አይመንም ከሰው ቤት ሰው አዝኖ ተክዞ ከቤቱ ሂደን ስናጽናናው ማን ያስችለው ነው? ምን ነው? እግዚአብሔር ያስችለው። ማን ያስችለው? እግዚአብሔር ያስችለው። የሞተበትን ሰው፣ ሚስቱ የሞተችበትን ሰው፣ ልጁ የሞተችበትን ሰው፣ ሌላም ውድ የሚባል ቤተሰቡ ያጣውን ሰው ሂደን ከቤቱ ስናጽናናው እግዚአብሔር ያስችልህ እንላለን። እግዚአብሔር የማያስችለው ነገር የለም። ክርስቲያኖች ሁሉንም ነገር ማን ያስችላል? እግዚአብሔር። በእግዚአብሔር ሁሉም ነገር ይቻላል። በእግዚአብሔር የማይቻል ነገር አለ? የለም። በስልጣን የማይቻል ነገር አለ። በእግዚአብሔር ግን የሚቻል ነገር ብዙ ነው። በገንዘብ የማይቻል ነገር ብዙ ነው። ገንዘብ ስላለው ሁሉን ማድረግ ይቻላል? አይቻልም። ሀብት ስላለው ሰው ሁሉን ማድረግ አይችልም። ሰው ጉልበት ስላለው ሁሉን ነገር ማድረግ አይችልም። ሰው ስልጣን ስላለው ሁሉን ነገር ማድረግ አይችልም። ሁሉን ነገር ማድረግ የሚቻለው በማን ነው? በእግዚአብሔር ነው። ስለዚህ በዚህ አምላካችን በእግዚአብሔር መከራው ይቻላል፣ ግፉ ይቻላል። ከዚህ የተነሳ ቅዱስ ጳውሎስ ኃይልን በሚሰጠኝ በክርስቶስ ምን እላለሁ አለ? እችላለሁ አለ። በዛሬው ዕለት የምናስባት መከራን የተቀበለች መከራን በክርስቶስ ኃይል የተሸከመችው ማናት? ቅድስት አርሴማን እናስባታለን። ቅድስት አርሴማን ስናስብ የሶስተኛውን ክፍለ ዘመን ታሪክ ስትመለከቱ ያ የሶስተኛው ክፍለ ዘመን ታሪክ እጅግ በጣም አሰቃቂ ጊዜ፣ እጅግ በጣም አስፈሪ ሰዓት መሆኑን እንመለከታለን። በዛ ወቅት ብዙ አባቶቻችን መከራ ተቀብለዋል። ብዙዎች ተሰደዋል፣ ብዙዎች ተገርፈዋል፣ ብዙዎች ተሰቃይተዋል። ከዛም አልፈው ደግሞ ውድ ሕይወታቸውን አጥተዋል። ይሄ ሁሉ የሆነው ግን በክርስቶስ ኃይል ሰጭነት ነው። ተመልከቱ፣ ቅዱሳን መከራ የተቀበሉት በማን ኃይል ሰጭነት ነው? እግዚአብሔር ኃይል ሰጭነት ነው። ሁሉም ነገር የሚታለፈው በእግዚአብሔር ኃይል ነው እንጂ ያለ እግዚአብሔር ኃይል አይደለም። መንፈሳዊ ነገር፣ ስጋዊ ነገር ይታለፋል? አይታለፍም። ሁሉም ነገር ረቂቅ የሆኑ ነገሮች፣ ፈተናዎች ሁሉ የሚታለፉት በእግዚአብሔር ነው እና ቅድስት አርሴማ በዛ ጊዜ የነበረች እጅግ በጣም ውብ ሴት ነበረች። ምን ሴት ነበረች? ውብ። አሁን እኛና እናንተ ውብ እንደምንለው አይደለም። የቅድስት አርሴማ ፈላስፎቹ ውብ አንጻራዊ ነው ይላሉ አይደለ? የቅድስት አርሴማና የድንግል ማርያም ግን ውበት የተለየ ነበረ። በእውነቱ ከድንግል ማርያም ጋር እኩል ባትሆኑ እንኳን የቅድስት አርሴማ በተሰጣት ልክ ውብ ነበረች። ቅድስት አርሴማ ግን ይህንን ውበቷን ለመንፈሳዊ ነገር ነበር የተጠቀመችበት። በሮሜ ሀገር ራሷን ለእግዚአብሔር አሳልፋ ሰጥታ በድንግልና የምትኖር ሴት ናት። ከእግዚአብሔር ጋር የምትኖር እግዚአብሔርን አስደስታ መኖርን የምትመኝ ሴት ነበረች። ግን በጊዜው የነበሩ ገዦች ዲዮቅልጥያኖስ እንደምታውቁት በቤተ ክርስቲያናችን የታሪክ መጽሐፍ ሰፊ ቦታ ከያዙ ነገስታት አንዱ ዲዮቅልጥያኖስ ነው። ይሄ ሰው በመልካም መንገድ ስሙ የሚነሳ ሰው አይደለም፣ በመጥፎ ነገር ነው። ብዙ ክርስቲያኖችን በማለድ ስሙ የሚነሳ፣ ብዙ ክርስቲያኖችን በማሰቃየት ስሙ የሚነሳ፣ ብዙ ክርስቲያኖችን በመግደል ስሙ የሚነሳ ሰው ነው። ይሄ ሰው ሮምን የሚያስተዳድር ሰው ነበረ። ማንን የሚያስተዳድር ነው? ሮምን። የሮምን ገዥ ታውቃላችሁ መቼም።
የሮም ነገስታት በየቦታው እጅግ ያማሩ ሴቶችን ይፈልጋሉ። ስለዚህ ያማሩ ሴቶችን ስለው እንዲያመጡላቸው ጠበብቶችን ወደ ተለያየ ቦታ ይሰዱ ነበርና ጠበብቶችን ሰደው ቅድስት አርሴማን እነዚህ ጥበበኞች አገኟት። ከዚህ በኋላ መልኳን ስለው ፊቷን ስለው ወስደው ለንጉሱ ሰጡት ይላል። በዚህ ጊዜ ንጉሱ መልኳን አይደለም እኮ ተመልከቱ፣ ስዕሏን ተመልክቶ በዚህ በውበቷ ልቡ ፈሰሰ ይላል። በዚህ ጊዜ ቅድስት አርሴማን እንዳመጡለት ፈለገ፣ መልእክተኞችን ላከ። ግን ቅድስት አርሴማና ጓደኞቿ ይህንን ነገር በመንፈስ ቅዱስ አውቀው ስለነበረ የሮሜን ገዳም ለቀው ወደ ሌላ ሀገር ሄዱ፣ ወደ አርማንያ ሄዱ። ከዚህ በኋላ እንግዲህ ቅድስት አርሴማ ከዛ ቦታ ወደ አርማንያ ተሰደደች። ተመልከቱ፣ አሁን እኮ ከባድ ነገር ነው። ይህ ስደት ስለማን የተደረገ ስደት ነው? አቤት፣ ስለማን የተደረገ ነው? ስለ እግዚአብሔር። በጣም ሩቅ ቦታ ነው የሄደችው እና ግን ይህንን ሩቅ ቦታ ሂዳ ተጉዛ ግን ሰላም አላገኘች። ይሄ ችግር አብሮ ተከትሏት ሄደ። ክርስቲያኖች እንደው ሰው ተሰዶ እዚህ ሀገር ኢትዮጵያ ውስጥ ችግር ሊሆን ይችላል። ሱዳን ተሰዶ ችግሩ ሱዳን ተከትሎ ከመጣ አይከብድም? በጣም ከባድ እኮ ነው። ሰው ሶሪያ ፈርሳበት ሶሪያውያን እኮ ከዛ መከራ ተቀብለው መጥተው እኛ ሀገር ደግሞ ሲመጡ ጦርነት ያለ መከራ ተመልከቱ። ሰው እንዴት ከሌላ ሀገር ተሰዶ ሄዶ ደግሞ እዛ ከተሰደደበት ሀገር ሰላም አገኛለሁ ብሎ ሊመጣ ደግሞ እዛ እንዴት ችግሩ ተከትሎ ሲሄድ ምን ያህል ያሰብቃል ነው። ቅድስት አርሴማ ይህ መከራ ተከትሏት ሄደ። ዲዮቅልጥያኖስ አሁንም ማስፈለግ ጀመረ። ስለዚህ በደህንነት መዋቅሩ በኩል የት እንደሄደች ተነገሩ። አርማንያ ወደሚባል ሀገር እንደሄደች ነገሩት። ንጉሱ አሁንም ድርጣዲስ ለሚባለው ያንን አካባቢ ለሚያስተዳድረው ገዢ መልእክተኛ ላከ። እንዲህ አይነት ሴት መጣለች፣ እኔ የምፈልጋትና እሷን መልሰህ ወደ እኔ ላክልኝ አለው። በዚህ ጊዜ ድርጣዲስ አስፈለጋት፣ ቅድስት አርሴማን አገኛት። ከዚህ በኋላ ምን አለ? በጣም እሷን ሲያይ እሱ ራሱ በውበቷ ወደቀ። ተመልከቱ፣ እሱ ራሱ ለከፍተኛው ገዢ ለዲዮቅልጥያኖስ አሳልፎ መስጠትን አልፈለገም። ይችን የመሰለች ሴትማ እኔ ራሴ ያስቀራታለሁ እንጂ እንዴት ለሱ እሰጣለሁ አለ። ቅድስት አርሴማ በሁለት ዓለም ተፈተነች፣ በሁለት ነገስታት ተፈተነች። ተመልከቱ ምን ያህል መከራ እንደሆነ ማለት ነው። እነዚህ ነገስታት ፈለጓት በውበቷ ምክንያት። በምኗ ምክንያት? በውበቷ ምክንያት። ክርስቲያኖች ውበታችን ማንን ያስደስት ይሆን? ያስደስታል? የእናንተ ውበት አሁን እግዚአብሔርን ያስደስታል? ያስደስት ይሆን? ውስጥ ለእናንተ ራሳችሁ ታውቁት የለ ማንን እንደምታስደስቱ። ዓለም እናንተን ይፈልጋል። ቅድስት አርሴማ እግዚአብሔር ይፈልጋታል። እውነት አሰብ አርሴማን እግዚአብሔር ይፈልጋት ነበር። ደግሞ ዲዮቅልጥያኖስ ይፈልጋት ነበር። ምድራዊው ንጉሥ ይፈልጋታል፣ ሰማያዊው ንጉሥ ይፈልጋታል። እና ይቺ ሴት አሁን ለማንኛውም መሆን ያለባት ቢባል ራሷ ከታሪኳ ስንመለከት ራሷን አሳልፋ የሰጠችው ለምድራዊ ንጉሥ ወይስ ለሰማያዊ ንጉሥ? ምድራዊው ንጉሥ የተመለከተው ውበቷን ነው። ምድራዊ ንጉሥ ምኗን ተመለከተ? ውበቷን። እግዚአብሔር በእርግጥ የፈጠረው ፍጥረት ሁሉ ውብ አይደል? እግዚአብሔር ውብ ነው፣ ግን ደግሞ ከሰዎች የተለየ ውበት ያለው ሰው የለም። ግን እግዚአብሔር የሚገርመው ነገር ይሄ ንጉሡ የተመለከተው ስጋዊ ውበቷን ነው። ስጋዊ ደምግባቷን ነው የተመለከተው። ስጋዊ ውበቷን መልኳን ሲመለከት እግዚአብሔር ደግሞ የልቧን ውበት ነው የተመለከተው። መድኃኒዓለም ክርስቶስ እኛን የሚፈልገው የልባችን ውበት ነው። የምናችን ውበት? ምንም ሁኑ ምን ገንዘብ ይኑራችሁ አይኑራችሁ፣ ጤና ይኑራችሁ አይኑራችሁ፣ ወፍራም ሁኑ ቀጭን፣ አጭርም ሁኑ ረዝም፣ እግዚአብሔር ከእናንተ የሚፈልገው ንጹሕ ልብ ብቻ ነው። ምንም ነው የሚፈልገው? ዘማሪ ልትሆኑ ትችላላችሁ፣ ንጹሕ ልብ ከሌላችሁ ግን ዋጋ የላችሁ። አስቀዳሽ ልትሆኑ ትችላላችሁ፣ ንጹሕ ልብ ከሌላችሁ ግን እግዚአብሔር እናንተን አይመለከትም። ቀዳሽ ልትሆኑ ትችላላችሁ፣ ስጋ ወደሙን እየፈተታችሁ የምታቀርቡ ልትሆኑ ትችላላችሁ። እግዚአብሔር ከእናንተ ግን የሚፈልገው ንጹሕ ልብ ነው። መዝሙር ማለት ነው እግዚአብሔር የሚፈልገው እሱ ሁለተኛ ነው። መጀመሪያ ራሳችሁ ንጹሕ ልብ ይኑራችሁ። ተመልከቱ ራሱ እግዚአብሔር ምን አለ መሰላችሁ? ስጋ ከአንጽሕተ እግዚኦ ይላል። አሁን እኔ ይላል ተመልከቱ፣ አሁን ለእኔ አንተ ምን ትሰጠኛለህ አለው ነቢየ እግዚአብሔር ዳዊትን እኮ ወስነ ገዳምኒ ሀቤ ሀለው ይላል። የምድረ በዳ አበቦች እኮ የኔ ገንዘቦች ናቸው ይላል። እንስሳ ገዳምኒ ዋልህንት አለ። በምድረ በዳ ያሉ እንስሳት ሁሉ እኮ የኔ ገንዘቦች ናቸው። አንተ የምትጠቀምባቸው ገንዘቦች ሁሉ እኮ የኔ ናቸው አለ። እና የኔን ገንዘብ ከኔ አንስተህ ለኔ ልትሰጠኝ ትፈልጋለህ? ስለዚህ እኔ ምን አጥቼ ለኔ ትሰጠኛለህ? ወርቁ ብሩ ዕንቁ እኮ ይህ ሁሉ እኮ እኔ የሰራሁት ነው አለ። ታዲያ ምንድን ነው የምትጠይቀኝ? ተለይ ከሆነ ስጋ ከአንጽሕተ ልብህን አንጻልኝ አለ።
ምን ግን አንጻር እግዚአብሔር የመጀመሪያ ከአንድ ክርስቲያን የሚፈልገው ንጹህ ልብ ነው። ንጹህ ምንድን ነው? ንጹህ ልብ። ቅድስት አርሴማ ውብ ደምግባት አላት፣ ውብ አካል አላት፣ ደግሞ ውብ ልብ ነበራት። እግዚአብሔር ልቧን ተመለከተ፣ ምድራዊ ንጉሥ ደግሞ ውበቷን ተመለከተ። የልቧ ንጽህና እግዚአብሔር ሳበው፣ የውበቷ ንጽህና ደግሞ ምድራዊው ዲዮቅልጥያኖስ እሱን ሳበው። ይቺ ሴት በሁለቱም ዓለም ተፈላጊ ሆነች። ክርስቲያኖች በዚህ ዓለም ስንኖር ሁለት አካላት ይፈልጉናል። ሁለት ምን ይፈልጉናል? አካላት። አንደኛው እግዚአብሔር ነው፣ ሁለተኛው ደግሞ ዓለም ነው። ተመልከቱ፣ ዓለምም ይፈልገናል፣ እግዚአብሔርም ይፈልገናል። ዓለም ውበታችን ትፈልጋለች፣ እግዚአብሔርም ውበታችን ይፈልጋል። ዓለም አካላችን ትፈልጋለች፣ እግዚአብሔር አካላችን ይፈልጋል። ዓለም ጊዜያችን ትፈልጋለች፣ እግዚአብሔር ጊዜያችን ይፈልጋል። ስለዚህ እኛ ለማን ነው? ለእግዚአብሔር ወይ ስለ ዓለም? ለእግዚአብሔር። ዓለም ከባድ ናት። ዛሬ ከፍ ብታደርጋችሁ ነገ ትጥላችኋለች። በጣም ከባድ ነው። ዛሬ ብትሾማችሁ ነገ ታዋርዳችኋለች። ዛሬ ብታከብራችሁ ነገ ዝቅ ዝቅ ታደርጋችኋለች። ዓለም ማለት ይላሉ ሊቃውንት፣ ዓለም ማለት በቅሎ ናት ይላሉ። ዓለም ምንድን ናት? በቅሎ። በቅሎ የስነ እንስሳት ተመራማሪዎች እሷን ሲገልጹ ምን ይላሉ መሰላችሁ? በቅሎ አንድ ጊዜ ከጣለች ትረግጣለች ይላል። ተመልከቱ። አሁን ሰውየው በቅሎይቱን ጋልቦ ይሄድ ነበር አይደለም? ስለዚህ በቅሎ የክብር መገለጫ ናት። ጋልቧት ይሄዳል። ግን እቺ በቅሎ የተጋለበችዋ በቅሎ በላይ ንጉሱን የያዘችዋ በቅሎ የጣለች ለታ ግን ትረግጣለች። ዓለም ይችላል። ዛሬ በላይ ብትሆኑባት ነገ በታች ታደርጋችኋለች። ዛሬ ከፍ ከፍ ብትሉባት ነገ ታዋርዳችኋለች። ቅድስት አርሴማ ግን ይህንን አልፈለገችም። ተመልከቱ። ከዓለም ይልቅ የፈለገችው ማንን ነው? ከሚያልፈው ነገር ይልቅ ማንን ነው የፈለገችው? የማያልፈውን። ተመልከቱ። ከሚያልፈው ንጉሥ ይልቅ የማያልፈው ንጉሥ እግዚአብሔር፣ ከጊዜያዊው ንጉሥ ይልቅ ዘላለማዊ ንጉሥ እግዚአብሔር። ይህንን ተመልከቱ። በውበቷ እግዚአብሔርን አስደሰተችበት። በውበቷ ማንን አስደሰተችበት? በዚህ በሰጠን አካል በሰጠን ውበት ማንን እናስደስትበት? ክርስቲያኖች አሁን ይህንን ውበታችሁን መልካችሁን ማለት ነው እግዚአብሔር ነው የሚደሰትበት ወይስ ደግሞ እግዚአብሔርን አሳዝናችሁ የሆነ ዘማዊውን ሰው እሱን ነው የምታስደስቱበት? አካላችሁን ማን ነው የሚከብርበት ነው? አይናችሁን ማን ነው የሚከብርበት? እጃችሁን ማን ነው የሚከብርበት? እግራችሁን ማን ነው የሚከብርበት? ጆሮአችሁንስ ማን ነው የሚከብርበት? በጠቅላላ ሕዋሳቶቻችሁን ሁሉ ማን ነው የሚከብርበት? ቅድስት አርሴማ ይህንን ሕዋሳቶቿ ሁሉ የከበረበት እግዚአብሔር ነው። በውበቷ እግዚአብሔር ከብሯል፣ በልቧ እግዚአብሔር ከብሯል፣ በዓይኗ እግዚአብሔር ከብሯል። በጠቅላላ በመላው አካሏ የከበረው ማን ነው? ስሟ የተመሰገነ ይሁን። እና ለቅድስት አርሴማ ይቺ እናት የተለያዩ አማራጮች ቀርበውላታል። ውብ ናት እንደምታውቁት። ተፈለገች። በዛ ጊዜ እንግዲህ የሮም ገዥ ሚስት መሆን እጅግ በጣም ከባድ ነበር። 3 አማራጮች ቀርበውላታል። ስንት አማራጮች? 3 አማራጮች። አንደኛው ስልጣን ነው። አንደኛው ምንድን ነው አልኳችሁ? ሰማዕትነት የሚባለው ራሱ እኮ እነዚህን መታገስ እኮ ነው ክርስቲያኖች። አንደኛው ስልጣን እኮ ስልጣን፣ አንዱን ከአንዱ ጋራ የሚያጋጭ ወንድሙን እንዲገል የሚያደርገው እኮ ስልጣን ነው አይደል? ሄሮድስን አይታችሁታል አይደል? 14,000 ሕፃናት የገደለው እኮ ስልጣን ብሎ ነው። እና ሕፃናቱ ምን አደረጉት? አልሰደቡት። ስልጣኑን ለማስጠበቅ ሲል ያደረገው ነገር እኮ ነው። አሁን እኛ አህጉር ውስጥ እኔ አንድ ዘገባ እያየሁ ነበር። አፍሪካ ውስጥ 26 ግጭቶች አሉ። ስንት? እነዚህ አሁን አፍሪካን ለማበልጸግ የሚደረጉ ጦርነቶች አሉ። ለስልጣን የሚደረጉ ብዙ ሰው ይፈናቀላል፣ ብዙ ደም ይፈሳል። በዚህ የተነሳ ባለስልጣናት ስልጣናቸውን ለማስጠበቅ የማያደርጉት ነገር የለም። ለዚህ ስልጣን ብዙ ሰው ይሞታል አይደል? ስልጣን ይይዛለሁ ብሎ የሚሞታል፣ ስልጣኔን አስጠብቃለሁ ብሎ የሚሞታል። ቅድስት አርሴማ ይህ ስልጣን ተሰጣት። ይህንን ስልጣን ነው ቅድስት አርሴማ የገፋችው። ይህንን ስልጣን እንድትሰጥ ዙሪያውን እስኪ ጥያቄ ጠይቃችሁ። የፕሬዚደንት ሚስት ወይም የአንድ ፕራይም ሚኒስተር ሚስት ምንድን ነው ተብላ የምትጠራው? ቀዳማዊት። ሌላ እንዳጨምርበት ይበቃል። ቀዳማዊት እመቤት ትባላለች አይደለ? በጣም ጥሩ። አሁን ቅድስት አርሴማ የሮም ገዥ የንጉሱ ሚስት ብትሆን ምን አይነት ስያሜ እንደሚሰጣት መቼም የምታውቁት ነው አይደለ? ይህንን ስልጣን ነው የናቀችው ቅድስት አርሴማ። ምድራዊውን ስልጣን ፈልጋ ሰማያዊውን ስልጣን ማጣት አልፈለገች። አባታችን ሆይ በየት የምትኖር በሰማያት የምትኖር
ስምህ ይቀደስ መንግስትህ ምን ትበል። ተመልካቹ የማን መንግስት ናት የምትመጣው? የእግዚአብሔር። ቅድስት አርሴማ የናፈቀችው መንግስት ይህ መንግስት ነው። መንግስት ሁላችንም አንድ ሆነን የምንጸልያትን ይችን መንግስቱን ፈለገች። የሮምን መንግስት አልፈለገችም። የሮምን ዝና አልፈለገችም። ስለዚህ ያንን መንግስት ሳይሆን የማያልፈውን መንግስት ነው፣ ጊዜያዊውን መንግስት ሳይሆን ዘላለማዊ መንግስት ፈለገች። አንደኛ ይህንን ታገሰች። ይህንን ምን አለች? ታገሰች። ሁለተኛ ደግሞ ሀብት። ሁለተኛ ሀብት። የዛሬዎቹ ባለስልጣናት እንዲህ እኔ አላውቅም፣ ግን በድሮ ዘመን ሀብታም ማን ነው የሚባል ገዦች ናቸው ሀብታም ማለት። በቃ የትኛው ቦታ ብትሄዱ ከእነሱ በላይ ሀብታም የለም። ጭራሽ እነሱ የሚለብሱትን ልብስ ራሱ እንድትለብሱ እኮ አይፈቀድላችሁ። ከባድ እኮ ነው። ከእግዚአብሔር ውጭ በእውነቱ ሰው እኮ በጣም አስቸጋሪ ነው ጊዜ ሲያገኝ አይደል? እና ቅድስት አርሴማ ሀብት መጣ። ተመልከቱ፣ የዛ ሰው ሚስት መሆን ሀብት ያስገኛል። ቅድስት አርሴማ ይህንን ሀብት ናቀችው። ትልቁን ሀብት እግዚአብሔርን ይዛለችና ተመልከቱ። ከእግዚአብሔር በላይ ሀብት አለ? እንዲሁም ብፁዕ አባታችን አቡነ ይስሐቅ ከሚናገሯቸው ውብ ቃላቶች አንዱ ትልቁ ሀብት እግዚአብሔር ነው ይላል። ትልቁ ሀብት ማለት በቃ ድሃ የሚባለው ማንን ያጣል? እግዚአብሔርን ያጣ። እግዚአብሔርን ካጣችሁ የተፈለገው ገንዘብ ይሆናችሁ እናንተ ድሃ ናችሁ። እግዚአብሔርን ካላችሁ ግን እግዚአብሔርን ከተማመናችሁ እርሱን ጋሻ ካደረጋችሁት ግን ምንም ነገር አይኖራችሁ፣ ግን ሀብታም ናችሁ። ቅድስት አርሴማ ከሁሉም ነገር በላይ የሆነው ማንን ይዛ ነበረ? እግዚአብሔር። ሀብታም ነበረች ቅድስት አርሴማ። ከዚህ በላይ ምን ሀብት አለ? በእውነቱ ቅዱስ ጳውሎስ ምን ይላል መሰላችሁ? እንዘ አልበለ ሁሉ ብነ። እኛ ምንም ነገር የሌለን ሰዎች ነን። ምንም ነገር የሌለን ሰዎች ነን። ገንዘብ የሌለን ሀብት የሌለን ሰዎች ነን አለ። ግን ሁሉ ነገር የሌለን ስንሆን ሁሉ ነገር አለ። ተመልከቱ፣ ምንም ነገር የለንም፣ ግን ሁሉ ነገር አለ። እኛ ሀዘንተኞች ነን በዚህ ዓለም ስንኖር፣ ግን እንደኛ ደስተኛ ሰው የለም። አይገርማችሁም? ሀዘንተኞች ናቸው ያሉት ማረሚያ ቤት ውስጥ ነው፣ ግን በማን ይደሰታል? በእግዚአብሔር። ምንም ነገር የላቸውም፣ ሁሉንም ነገር ትተው ወጥተዋል፣ ግን በማን ይደሰቱ ነበር? በእግዚአብሔር ይደሰቱ ነበር። ትልቁ ሀብት እግዚአብሔር ስለሆነ በየትኛውም አጋጣሚ የሚደሰቱት በእግዚአብሔር ነበር። እግዚአብሔርን ከያዛችሁ ምን የሚቀር ነገር አለ? የሚቀር ነገር አለ? ትልቁ ነገር እኮ አሁን እኛ እኮ የምንፈልገውን ነገር የምናጣው ለምን እንደሆነ ስታውቃላችሁ? የዛ ባለቤት የሆነው እግዚአብሔር ነው እኮ ስለምንተው እኮ። ሁሉ ነገር እግዚአብሔር አለው አይደል? እኛ ከእግዚአብሔር ስንወጣ ሁሉም ነገር ከእጃችን ያመልጥ። ሁሉንም ነገር በመባዘን ገንዘብ በመባዘን በመፈለግ እንባዝናለን አይደለ? ሰው ሁሉንም ነገር የተለያየ ለሕይወት አስፈላጊ ናቸው የሚላቸውን ነገር ሁሉ በመፈለግ ይባዝናል። ግን እግዚአብሔርን ካልያዘ ደግሞ የሚሳካ ነገር አለ? የለም። ሁሉም የሚቻለው በማን ስለሆነ? ኃይልን በሚሰጠን በማን ነው የሚቻለው? በእግዚአብሔር። በቃ ትልቁ እግዚአብሔር ነው። ክርስቲያኖች እግዚአብሔርን ካጣችሁ ሁሉንም ታጣላችሁ። እግዚአብሔር ከሌላችሁ ምንም ነገር አይኖራችሁ። እግዚአብሔር ሲኖራችሁ ግን ሁሉ የእናንተ ይሆናል። ሁሉ ነው የምላችሁ። አሁን እስኪ አንድ ጥያቄ ልጠይቃችሁ። አሁን ነብር ብታገኙ ነብሩን መታቀፍ ይቻላል? ይባላችሁ። የሚታቀፍ ሰው አለ? ነብር አሁን ቢያገኝ እግሩን መያዝ ይቻላል? ይቻላል? አንበሳ ብታገኙ አንበሳውን መዳሰስ ይቻላል? አይቻልም። አሁን እኛ እንችላለን? ተመልከቱ። አንበሶቹ የማን ገንዘቦች ናቸው? የእግዚአብሔር ስትሆኑ ግን እነዚህ ራሱ የእናንተ ናቸው። እንዴ አቡነ ገብረ መንፈስ ቅዱስ እኮ 60 አናብስት 60 ነብሮች ደግሞ ይከተሏቸው ነበር። ተመልከቱ። እነዛ እኛን ያገኙ ምን እንደሚያደርጉ መቼም ታውቃላችሁ አይደል? ለነሱ ግን እንዲህ ናቸው። ለነሱ እንዲህ ናቸው። ምክንያቱም የሁሉ ባለቤት ማንን ይዘዋል? ሰማዩን ማዘዝ፣ ደመናውን ማዘዝ ይችላሉ። ፀሐይን ማዘዝ ይችላሉ። በሰማይ ያሉ አካላትን ማዘዝ ይችላሉ። በምድር ያሉ አካላትን ሁሉ ማዘዝ ይችላሉ። ሁሉም ነገር የነሱ የሚሆነው እነሱ ሁለመናቸውን የማን ስላደረጉ ነው? ሁሉም በምትችሉት ነገር የእግዚአብሔር ለመሆን አስቡ። እውነቴን ነው የምላችሁ። እንዲያው በእግዚአብሔር ለመሆን ማሰብ ትልቅ ነገር ነው። አንድ ክርስቲያን ራሱን ለእግዚአብሔር ለመስጠት ማዘጋጀት አለበት። እግዚአብሔር የእሱ እንዲሆን እሱም ደግሞ የእግዚአብሔር እንዲሆን ማሰብ አለበት እና ቅድስት አርሴማ ምድራዊ ሀብት አይደለም ሰማያዊ ሀብት፣ የሀብቶች ሁሉ ባለቤት የሆነውን ማንን ገንዘብ አደረገች? እግዚአብሔርን ገንዘብ አደረገች። ተመልከቱ። ስለዚህ ሁለተኛው ነገር ደረጃ አለፈችው ማለት ነው። ሰው እኮ ገንዘብ ሲያገኝ ይፈተናል አይደል? በጣም ይፈተናል። ሰው ስልጣን ሲያገኝ ይፈተናል።
ትናንትና ምስኪን ሆኖ የነበረው ከእናንተ ጋር ሲወጣ ሲወርድ ሲገባ ሲወጣ የነበረው ሰውዬ ዛሬ ስልጣን ሲያገኝ ግን ይቀየራል። በጣም ከባድ ነው። እንዲህ አንተን የት ነው የማውቀው እስከ ማለት እንዲደርስ ይችላል አይደል? ስልጣን የማይቀይረው ሰው አለ እንዴ? ከባድ። ይሄንን ማለት ነው ሰው አይደለም። ይሄንን ማለት ሀብት የማይቀይረው ሰው የለም እኮ አይደል? ሀብት የማይቀይር ይሄንን ማለት ትልቅ ነገር። ሶስተኛ ደግሞ ቅድስት አርሴማ የታገሰችው ሰማዕት የሚያሰኛት ሶስተኛው ደግሞ ምንድን ነው? ዝና። ሶስተኛው ምንድን ነው? ዝና። አሁን የአንድ ባለስልጣን ሚስት ሆኖ ብትባሉ አሁን ሴቶቹ ደስ ይላቸዋል አይላቸውም? ደስ ይላቸዋል አይላቸውም? በዚህ ሰንበት ተማሪዎቹ ይለናል በማለቱ እነሱ ስላላገቡ። እስኪ ያላገባችሁ ሰዎች ደስ አይላችሁ? አንድ ሀብት ያለው ሰው ስልጣን ያለው ሰው ቢያገባችሁ አሁን ቢጠይቃችሁ ደስ አይላችሁ? እናንተ ምን እንደምትሉ መድኃኒዓለም ይወቅ። እንኳንም እናንተ ከበስተጀርባ ያሉ ቤተሰቦቻችሁ በእውነቱ እናት አባቶቻችሁ አይ መድኃኒዓለም ታሪክ የሚቀይረው እኮ ነው እግዚአብሔር አመጣጡ ያውቅ አይደለም የምትሉት? ከበስተጀርባ ያላችሁ ሰዎች አንድ ባለ ሀብት መጥቶ ልጃችሁን ቢጠይቅ፣ አንድ ባለስልጣን መጥቶ አንድ የከተማ ከንቲባ እንደው የሀገሪቱን መሪ ቢጠይቅ፣ ቅድስት አርሴማ ይህንን ተጋድሎ ነው ያለፈችው። እናንተ እኮ አንድ የክልል ፕሬዝደንት መጥቶ ልጅ ስጭ ቢል እኮ እናት ልትሰጥ ትችላለች። በሃይማኖት የማይመስላት ሰው መጥቶ ልጅ ቢጠይቅ አሳልፋ ልትሰጥ ትችላለች። ቅድስት አርሴማ ግን ይሄን አላደረገችው፣ ፈጽሞ ይሄን አላደረገችው። ራሷን ለሰማያዊ ሙሽራ ለክርስቶስ ነው ያዘጋጀችው። ሰው በዚህ ይፈተናል አይደል? ቅድስት አርሴማ ግን ይሄንን አለፈችው። ስለዚህ እነዚህን ደረጃዎች በማለፍ ቅድስት አርሴማ ለመጨረሻ ለሰይፍ ራሷን አሳልፋ ለመስጠት ደረሰች። ተመልከቱ፣ በውበቷ ምክንያት ይህ ሁሉ እድል አጋጣሚ ያገኘች፣ ግን እነዚህን ሁሉ ተወቻቸው። መጨረሻ ላይ ግን የመጣው መከራ ነው። መጨረሻ ላይ ምንድን ነው? ምክንያቱም ነገስታት ያስቀመጡላችሁን እድል ካልተጠቀማችሁ እነሱን መድፈር ስለሆነ የሚጠብቃችሁ ቅጣት። እነዚህን ነገሮች ሁሉ ስላልፈለገች ቅድስት አርሴማ በመጨረሻ ንጉሱ ተመልከቱ ያዛት ይላል። ያዛት በኃይል በግድ እሷ በፈቃድ እሺ ስላላለች ንጉሱ በኃይል መያዝን አማራጭ አደረገ። በዚህ ጊዜ በቅድስት አርሴማ የእግዚአብሔር ኃይል አደረባት ይላል። የማን ኃይል? የእግዚአብሔር። ሲይዛት እሷ ገፍትራ ጣለችው። በዚህ ጊዜ ንጉሱ ተመልከቱ፣ ነገስታት በዛ ጊዜ መቼም ወደ ጦር ሜዳ ስለሚሄዱ ራሳቸው የወታደር ስልጠና በራሱ ከፍተኛ ብቃት ያላቸው ሰዎች ናቸው። እንዴት በዚህች ሴት እንደዚህ ይሆናለሁ ከወታደሮች መካከል ብሎ ይችን ሴት በክፉ ዓይን ተመልክቶ አንገቷን በሰይፍ አስቆረጣት። አንገቷን ግፈኞች እንደዚህ ነው የሚያደርጉት። ለእነሱ እናንተ እስካልተበረከታችሁ ድረስ አብዛኛው በተለይ ደግሞ የአፍሪካ ትልቅ ማሳያ ነው። ለእነሱ የማይመች ፖለቲከኛ ይገደላል አይደል? እነሱን የሚቃወም የእነሱን ክብር ዝቅ የሚያደርግ የትኛው ማይ ወይ ይታሰራል ወይ ይገደላል ወይ የሆነ ነገር ይሆናል። ዝም ብሎ የሚታወቅ እና ቅድስት አርሴማን የመጨረሻ ያደረጋት ራሷን በሰይፍ ቀላት። መከራ ሞትን ስለ ክርስቶስ ታገሰች። ስለማን? እና ኃይልን በሚሰጠኝ በክርስቶስ ምን እንችላለሁ አለ። አንገትን አሳልፎ መስጠት የሚቻለው በማን ነው? በማን ኃይል ነው? ደምን ማፍሰስ የሚቻለው በማን ኃይል ነው? እግዚአብሔር። እግዚአብሔር ለኛ ያደረገልን ነገር እኮ አይተን እንኳን ደም ማፍሰስ ቀርቶ እንባ ማፍሰስ እንችላለን። እኛ ስቅለት ላይ አሁን መጣችሁ፣ ስቅለት ላይ የሚነበቡ መጻሕፍቶች የሚነበቡ ተአምር ጠቅላላ ክርስቶስን የሚመለከቱ ቀራንዮ ላይ የተከፈለውን ዋጋ የሚመለከቱ ናቸው አይደል? ግን እሱን አስባችሁ እንባ ይመጣችኋል? ምንም የለም። ግን አባቶቻችን ከዛ አልፈው ደማቸውን አፈሰሱ። እኛ እንባ ማፍሰስ አቅቶናል። ለሚሞተው ሰው እኮ እየተፈናቀለ ላለው ሰው ምንም አይነት ርኅራኄ የለም። ጭራሽ በዛ ውስጥ ገብተን በለው እንዲህ በለው እንላለን አይደል? ፌስቡክ ላይ አርበኞች ነው በዛ ውስጥ ሰዎች እንዲፈናቀሉ፣ እንዲገደሉ፣ እንዲሰደዱ አስተዋጽኦ የምናደርግበት መንገድ ሊኖር ይችላል። ቅድስት አርሴማ ግን ይህንን አላደረገችው። ተመልከቱ፣ በዚህ ውስጥ አለፈች፣ መከራን ታገሰች። ኃይልን በማን ስለሰጣት? ኃይልን በእግዚአብሔር ስላገኘች፣ እግዚአብሔር ኃይሉን ስለሰጣት። መድኃኒዓለም ክርስቶስ ሁላችንም የሚመጣውን መከራ ሁሉ ማን ነው የሚያስችለን? እግዚአብሔር ነው የሚያስችለን። እግዚአብሔር ያስችላል። በእውነት ሁላችንም በየቤታችን ያለውን ችግር ማን ያስችላል? እግዚአብሔር ያስችላል። ተመልከቱ፣ ቅዱሳን ሰማዕታት ይህች እናት በውበቷ ምክንያት ሁሉ መከራ ደረሰባት አይደለ? ግን አንድ ሀሳብ ልንገራችሁ። ለምሳሌ ነቢዩ ኢሳይያስን ስትመለከቱት ምዕራፍ 53 ቁጥር 2 ላይ ስትመለከቱት ግሩም ቃል ታገኛላችሁ። ምን ይላል መሰላችሁ? እንወደው ዘንድ ደም ግባት የለውም ይላል።
ምን እንለው ዘንድ ክርስቶስን እኮ እንወደው ዘንድ። ክርስቶስ 5 ገበያ ህዝብ የሚከተለው ነበር አይደል? አንዱ ገበያ ህዝብ የሚከተለው መልኩን ለማየት ነበር። ትንቢት ተነግሮለታል እኮ ይሴኒ ላዕሉ ወልደ እጓለ እመሕያው፣ ውበቱ ከሰው ልጆች ሁሉ ይበልጣል ተብሎ ተነግሮለታል እኮ ትንቢት ለክርስቶስ። ግን መስቀል ላይ የእኛን መከራ የእኛን ዕዳ ተሸክሞ መስቀል ላይ ስለዋለ ያ ውበት የነበረው ፊቱ ያ በግርፋት ስጋዎች ሁሉ ተቆራርጠው ደሙ መስቀል ላይ እየተንጠበጠበ ፊቱ በደም ተሸፍኖ ስለነበረ ነቢዩ ይህንን ተመልክቶ እንወደው ዘንድ ምን የለውም ማለት ክርስቶስ ውበቱን ያጣው ስለማን ነው? ስለኛ። አሁን እግዚአብሔር ውበቱን ስለኛ አጣለን። ቅድስት አርሴማ ደግሞ ውበቷን ስለማን አጣች? ስለ ክርስቶስ። ለስም አጠራሯ ክብር ምስጋና ይሁን። ይሄን ክርስትና ተመልከቱ። ይህንን ማሰብ ነው። ክርስቶስን ማሰብ እንዲህ ነው ማለት ነው። እንደ ቅዱሳን ሰማዕታት ተመልከቱ። አንድ ሀሳብ ስናስብ እግዚአብሔር ወደዚህ ዓለም የመጣው የሞተው ስለማን ነው? በጣም ጥሩ። ደሙን ያፈሰሰው ስለማን ነው? ፍቅሩን የገለጸልን በሞት ነው አይደለ? እሱ ለኛ ያለውን ፍቅር ደሙን አፍስሶ ገለጸልን። ቅዱሳን ሰማዕታት ለእግዚአብሔር ያላቸውን ክብር ደግሞ የራሳቸውን ደም በማፍሰስ ገለጹት። ይሄ ነው እኮ ክርስትና የሚባለው። እግዚአብሔር እኛን በመውደዱ ደሙን አፈሰሰ። ቅድስት አርሴማ እግዚአብሔርን በመውደዱ ደሙን አፈሰሰች። ቅዱሳን ሰማዕታት እንዲህ ነው ያደረጉት። ወከአው ደሙን በእንተ እግዚአብሔር የሚለው ሊቁ ይሄ ነው። ቅዱሳን ሰማዕታት ስለ እግዚአብሔር መራራ ሞትን ታገሱ፣ ደማቸውንም ምን አሉ? አፈሰሱ። ስለማን ብለው? ስለዚህ ጽድቅ ሆኖ ተቆጠረላቸው። ጽድቅ ሆኖ ምን አለላቸው? ተቆጠረላቸው። ይህንን ሀሳብ ታላቁን ነቢይ እግዚአብሔር ዳዊትን ስናስበው ሁለተኛ ሳሙኤል ምዕራፍ 23 ቁጥር 15 ላይ ስትመለከቱ ዳዊትን ታሪኩን ትመለከታላችሁ። እና ዳዊት ውሃ ጠምቶት በነበረበት ወቅት ታሞ አልጋ ላይ ሆኖ ውሃን ፈለገ ይላል። በዚህ ጊዜ አርበኞቹ ሂደው ወታደሮች ያሉበትን የእስራኤል ጠላት ወታደሮች ያሉበት እሱን ረግጠው ሂደው ውሃ መጡለት። በዚህ ጊዜ ግን ዳዊት ይህንን ውሃ መጠጣትስ የእናንተን ደም መጠጣት ይሆንብኛል፣ ስለዚህ ይህ ውሃ ስለ እግዚአብሔር ሆኖ መስዋዕት ሆኖ ይቅረብልኛልና ውሃውን ደፋው፣ ውሃውን አፈሰሰው ይላል። ውሃው ምን አለው? አፈሰሰው። ወተወለቆሎቱ ጽድቅ፣ ከጽድቅ ገብቶ ተቆጠረለት ይላል። ተመልከቱ። አሁን ዳዊት ውሃውን አፈሰሰው። ከምን ገብቶ ተቆጠረ? ውሃ ነው እኮ ያፈሰሰው። ጽሙን ታግሶ ውሃውን አፈሰሰ። ይሄ ደግሞ ጽድቅ ሆኖ ተቆጠረለት። እነ ቅድስት አርሴማ እነ ቅዱስ ጊዮርጊስ ደግሞ ተመልከቱ፣ መከራውን ታግሰው ደማቸውን ስለማን አፈሰሱ? ስለ እግዚአብሔር። ይሄም ደግሞ ጽድቅ ሆኖ ተቆጠረላቸው ነው የሚለው። ይሄ ጽድቅ ሆኖ እነሱ ጸድቀው እኛን ያጸድቃሉ፣ እነሱ ከብረው እኛን ያከብራሉ፣ እነሱ ከፍ ከፍ ብለው እኛን ከፍ ከፍ ያደርጋሉ፣ እነሱ በሰማይ ሆነው እኛን በሰማይ እንድንኖር ያደርጉናል፣ ይረዱናል። በአማላጅነታቸው በቃል ኪዳናቸው እነሱ ከፍ ሰላም ይህን ሁሉ ያደርጉልናል። ደማቸውን ስለማን ስላፈሰሱ? ስለ እግዚአብሔር ስላፈሰሱ። እግዚአብሔር ስለ እነሱ ደም አፍሶ የለ፣ እነሱ ደግሞ ስለማን ነው እያፈሰሱ ያለ? ስለ እግዚአብሔር። ስለዚህ ይህን ደም ማፍሰስ የሚቻለው በማን ኃይል ነው? እግዚአብሔር ኃይል። ሁሉን ኃይልን በሚሰጠኝ በክርስቶስ ሁሉን ምን እላለሁ? እችላለሁ። መከራው የሚቻለው በክርስቶስ። በክርስቶስ ምን ይባላል? መከራ ይቻላል። አሁን እናንተ አስቸጋሪ ነው ከአቅሜ በላይ ነው የምትሉት ነገር የለም፣ አልሳካ ያለ ነገር የለም። እሱ በማን ይቻላል? በእግዚአብሔር። አልከናወንላችሁ ያለ ነገር አለ አይደል? እሱ ለእግዚአብሔር ስጡት። በማን ይቻላል? በእግዚአብሔር። የማይቻል ነገር ሁሉ በእግዚአብሔር ይቻላል። ቤታችን ውስጥ እየነደደ ያለ እሳት ሊኖር ይችላል። በማን ይቻላል? በእግዚአብሔር። በእግዚአብሔር አልፈዋለሁ ብላችሁ ትዳራችሁ ራሱ እናቶች፣ አባቶች፣ ቤታችሁ እሳት የሚነድ ሰዎች ትዳራችሁ እባካችሁ ስለ እግዚአብሔር ብላችሁ እንደው አስቸጋሪ ባል የገጠማችሁ ሰዎች እንኳን ብትኖሩ ስለ እግዚአብሔር ብላችሁ ታገሱ። ችግር የለውም። እግዚአብሔር ዋጋ ይሰጣል። ይሰጣል እኮ ይሰጣል። መጥፎ ልጅ እንኳን ቢኖር እሱ ስለታገሳችሁ እግዚአብሔር ዋጋ ይሰጣል። አይሰጥም እንዴ? ይሰጣል እግዚአብሔር። ለክፉ ነገስታት እኮ ብትገዙ ራሱ እግዚአብሔር ዋጋ ይሰጣል። ለእነሱ እንኳን መገዛት እኮ ራሱ በቅዱስ ጳውሎስ መልእክት እኮ ዋጋ ያሰጣል። ቅዱስ ጳውሎስ እኮ ስለማን ብሎ? ስለ እግዚአብሔር ብሎ ስለእነሱ እንኳን የሚገባውን ነገር ማድረግ ዋጋ ያሰጣል። ስለ እግዚአብሔር የምንቀበላቸው መከራ ሁሉ ከማን ዘንድ ዋጋ ያሰጣል? ከእግዚአብሔር ዘንድ። ስለዚህ በትዳራችሁ የሚነድ እሳት ካለ ቻሉት። በእግዚአብሔር ሁሉ ይቻላል። አይቻልም? ይቻላል። እንደውም አንድ መምህር አሉ ይባላል። አንድ መምህር እጅግ በጣም መጥፎ ሴት ነበረቻቸው። የቤተክርስቲያን አባት ናቸው። እና የኔታ እንደው ከዚች አይነት ሴት ጋር እንደ ብለው ይኖራሉ? ይቺ ጊዜ ስታቃጥል የምትኖር ሴት አይደለች ብለው ጠየቋቸው ይባላል። እና እሳቸው ሲመልሱ
ብትከፋ ከሲኦል አትከፋ። ብትከፋ ከማን አትከፋ? ከሲኦል አትከፋ። ይህችንን ካልታገስኩ የሲኦልን እሳት እንዴት እታገሰዋለሁ? አቤት እንዴ! በጋብቻ በቁርባን ያገባችሁ በተክሊል ያገባችሁ ባላችሁን ፈታችሁ ገሃነም ከምትገቡ እሱን ችላችሁ መንግስተ ሰማያት ብትገቡ አይሻልም? ይሻላል። ስለዚህ ይህንን መቻል የሚቻለው በማን ኃይል ነው? በእግዚአብሔር ኃይል። ሁሉም ነገር በማን ይቻላል? ሁሉም ነገር በእግዚአብሔር ይቻላል። በውስጥ ሁሉም ነገር በማን ይቻላል? ኃይልን በሚሰጠን በማን ይቻላል? ሁሉም ነገር በቃ ሁሉም ከሰማይ በታች ከምድር በላይ ተመልከቱ። በገንዘብ የማይከናወነው ነገር ሁሉ በማን ይቻላል? በስልጣን የማይከናወነው ነገር ሁሉ በማን ይከናወናል? በሰዎች ብዛት የማናከናውናቸው ነገሮች ሁሉ በማን እናከናውናቸዋለን? ስለዚህ ሁሉም ነገር በእግዚአብሔር ይቻላል። መከራው የሚቻለው በእግዚአብሔር ነው። ሰይፉ የሚቻለው በእግዚአብሔር ነው። ስደቱ የሚቻለው በእግዚአብሔር ነው። ረሃቡ የሚቻለው በእግዚአብሔር ነው። ጥሙ የሚቻለው በእግዚአብሔር ነው። ስለዚህ ሁሉም ነገር በጠቅላላ በማን ይቻላል? በእግዚአብሔር ይቻላል። ስለዚህ ሁላችንም ሁሉም ነገር የምንችለው በእግዚአብሔር ነውና ሁሉንም ነገር ለእግዚአብሔር መስጠት፣ ችግር ቢኖር ለእግዚአብሔር መስጠት ይገባልና ከቅድስት አርሴማ ረድኤት በረከት ያሳትፈን።